ሰላም ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ውድ የትዝብት ሚዲያ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ አንድ ነገር ልላችሁ ነው ወደዚህ የመጣሁት። እንግዲህ ሰሞኑን እንደሚታወቀው በአምቦ ዩኒቨርሲቲ የኤግዛይት ፈተና ስፈትን ሰንብቼ ነበረ እና ለ12 ቀን አምቦ ዩኒቨርሲቲ ወይም በአምቦ ከተማ ዞር ዞር እያልኩ ሰንብቻለሁኝ እና ያው ትዝብቴን ስለ አምቦ አንዳንድ ነገር ልላችሁ ፈልጌ ነው ማለት ነው። እና እንግዲህ አምቦ እንደሚታወቀው በሌላ ቦታ ስንሰማ እንደሚወራው ሳይሆን ያልታሰበ ነገር ነው አምቦ ላይ ያየሁት። ምክንያቱም አሁን ባለው ሁኔታ ኤግዛይት ፈተና ወደ አምቦ ዩኒቨርሲቲ ስንመደብ ስለ አምቦ ብዙ ነገሮች አንዳንድ ሰዎች ስለ አምቦ ብዙ የሆነ ነገር የሚናገር ነበረ። ግን መጥቼ ሳየው የተባለውና የሆነው ሌትና ቀን ነው፣ የማይገናኝ ነው። ሆነን ለመናገር በቃ በጣም የማይገናኝ ነው። እንግዲህ አምቦ ዩኒቨርሲቲ እንግዲህ እኔ ስለ አምቦ ዩኒቨርሲቲ አንድ ምስክር ሆናለሁ። ከፕሮፌሰሯ አንስቶ እስከ ተማሪዎቹ፣ በዩኒቨርሲቲ ያሉት አመራሮች፣ አስተማሪዎቹ፣ ተማሪዎቹ ሁሉም ዲሲፕሊን የሆነ እንደምንሰማው ሳይሆን በጣም አስገራሚና አስተማሪ ጊዜን አሳልፌያለሁ። በጣም ነው ደስ የሚለው። ማህበረሰቡ፣ የግቢው የዩኒቨርሲቲው ማህበረሰብ፣ ሰራተኛው፣ ተማሪው እንዲሁም የከተማው እስከ ፖሊስ ሳይቀር ጥሩ ማህበረሰብ እንደሆነ ከአምቦ ከተማ መጥቼ ተገንዝቤያለሁ። እንግዲህ በአጠቃላይ ምን ልላችሁ ፈልጌ ነው፣ አምቦ ዩኒቨርሲቲ ይለያል። እንግዲህ በዚህ በ12 ቀን ውስጥ በጣም ሲስተርሊ ብራዘርሊ ተግባብተን ነበረ። ግን ያው እንግዲህ ፈተናውን ጨርሰን ወደ ቤት መመለስ ግድ ይላል። እንግዲህ ከዚህ በመቀጠል አምቦ ዩኒቨርሲቲ በጣም የሚለየው ነገር፣ በጣም የሚገርመው ነገር ምንድነው? የዌልጎ ፕሮግራም አድርገውልን ነበር። ይሄም ደግሞ የሰጡን እቃ አለ። ያንም ሰርፕራይዝ ነው። እንግዲህ ሰርፕራይዝ ነው። ይሄን እቃ አሳያችኋለሁ። አምቦ ዩኒቨርሲቲ የሰጠንን ይሄ ከአምቦ ዩኒቨርሲቲ የተሰጠን እቃ ነው ማለት ነው። እንግዲህ እንደምታዩት ይሄን ተሸልመናል። የአምቦ ዩኒቨርሲቲ አምባሳደር ተብለናል። የአምቦ የሚታወቅበት ባህል ነው ማለት ነው። የአምቦ መታወቂያ መገለጫ ነው ማለት ነው። አምቦ የሚታወቅበት በዚህ ነው ማለት ነው። እሺ ሌላም አለ። እችንም ተሸልመናል። አምቦ መጠጫ ናት። የሻይ መጠጫ ናት። አምቦ ዩኒቨርሲቲ ይለያል። አምቦ ዩኒቨርሲቲ ይለያል። ይሄንም ተሸልመናል። አምቦ ዩኒቨርሲቲ እንግዲህ ይሄንም ሽልማት ሰጥቶናል ማለት ነው። ያው ህንፃዎች ነው። ሌላው ደግሞ ሰርቲፊኬት ተቀብለናል። ሰርቲፊኬት ተቀብለናል ማለት ነው። ያው ሲስ እንግዲህ በአጠቃላይ እንዳሳየኋችሁ ነው። አምቦ ዩኒቨርሲቲ ይለያል። ይህም ሁሉ ሽልማት አበርክቶልን የዩኒቨርሲቲው አምባሳደር ተብለን ተሹመናል ማለት ነው። እንግዲህ በሌላ ሳምንት ደግሞ የታዘብኩትን ስለ ፈተናዎች ያሉን ነገር ታዘብኩት። ትዝብቴን እስከማካፍላችሁ ድረስ ደህና ቆዩ እንላለን። ትላለህ ማለት እሺ።